ሰላም ፋሚሊ ሰሞኑን አዲስ የወጣው በዩኤስሲአይኤስ ላይ ሪሊስ የተደረገው በናቹራላይዜሽን ሲቪክስ ቴስት አዲሱ አሰራር 2025 ናቹራላይዜሽን ሲቪክስ ቴስት የወጣው ይሄ አናውንስመንት ምንድነው ውስጡ የያዘው መቼ ነው የሚጀምረው የሚለውን ነገር እንግዲህ እናያለን። ይሄ ቪዲዮ የሚጠቅመው አሜሪካ ውስጥ ያላችሁ ቤተሰቦች ኦሬዲ አሜሪካ ዜጋ ለመሆን ብቁ የሆናችሁ እና ለዛ ነገር አፕላይ ለማድረግ ለምታስቡ ቤተሰቦች ነው ማለት ነው። ኦሬዲ አፕላይ አድርጋችሁ እናንተን ጀስት በድሮ አሰራር ነው የምትሄዱት ማለት ነው። ነገር ግን ከኦክቶበር 2025 በኋላ አፕላይ ለምታደርጉ ቤተሰቦች ይሄ ነገር ለእናንተ ነው ማለት ነው። ነገር ግን እስከ ኦክቶበር 20 ድረስ እንግዲህ አፕላይ ለምትፈልጉ ቤተሰቦች ስቲል ጊዜ ያላችሁ ማለት በዚህ ማል ውስጥ አፕላይ ካረጋችሁ በድሮ አሰራር የድሮ ጥያቄ 100 ጥያቄ ነው። ከዛ ውስጥ 10 ጥያቄ ትጠይቃላችሁ፣ 6ቱን ነው መመለስ ያለባችሁ። ነገር ግን ከኦክቶበር 20 2025 በኋላ አፕላይ ለምታደርጉ ሰዎች ለእናንተ ነው ማለት ነው። ይሄ ቪዲዮ ማለት ነው ይጠቅማችኋል። እስከ መጨረሻ ድረስ ተከታተሉ። ይሄ አናውንስመንት እንደሚያሳየው ከሆነ እንግዲህ ከፈለጋችሁ ይሄን ነገር ማየት የምትፈልጉ ከሆነ usis.gov ላይ ከገባችሁ የኒውስ ሪሊስ ሚለው ሳጋ ከሄዳችሁ ይሄን ማየት ትችላላችሁ ማለት ነው። ሞር ዲቴል ያለው በፌደራል ሬጅስትሪ ኖቲስ ላይ ፖስት ተደረገ ነው። እሱን እዚህ ጋር ከፍቼዋለሁ። ነገር ግን እዚህ በፒዲኤፍ ከፍቼዋለሁ ለማንበብ ያክል ለእናንተ ለማሳየት ያክል ማለት ነው። እሱን እዚህ ውስጥ ያሉትን ዋና የምላቸው ነገሮች አሳያችኋለሁ ብዙ ጊዜ ሳልወስድ። ይሄ ኖቲስ እንግዲህ effective on September 18 2025 ይላል። effective on September 18 2025 USCIS will administer the 2025 naturalization civics test to alien who file their naturalization application on or after October 20 2025 ይላል። ይሄ ፋይል የሚያደርጉት አፕላይ የሚያደርጉ ሰዎች የአዲሱ የ2025ቱ ሲቪክስ ቴስት ናቹራላይዜሽን ሲቪክስ ቴስት ለነሱ አፕላይ ይደረጋል ማለት ነው። እዚህ ውስጥ እንግዲህ የ2025 ናቹራላይዜሽን ሲቪክስ ቴስቱ ምንድነው የሚለውን ነገር ደግሞ እስቲ ወደ መሀል ላይ ገባቢ አሳያቸዋለሁ። The 2020 naturalization civics test was announced on November 13 2020 ነበር ማለት ነው and was administered for December 1 2022 April 30 2021 እስከዛ ድረስ እንግዲህ አድሚኒስትሬት ተደርጎ ነበር ይሄ ነገር። ይሄ አዲሱ አሰራር ማለት ነው። በዛ ጊዜ የነበረው ስሙ 2020 ናቹራላይዜሽን ሲቪክስ ቴስት ነበር የሚባለው የነበረው። እሱም እንግዲህ 128 ጥያቄ አለው። ከመቶ ከነበረው ውስጥ ወደ 128 አድርገውት ከዛ ውስጥ 20 ጥያቄ ትጠይቃላችሁ። 20 ጥያቄ ነው ተጠይቃችሁ ከዛ ውስጥ 12ቱም መመለስ አለባችሁ ማለት ነው። 9ኙን ከተሳሳታችሁ ትወርቃላችሁ ማለት ነው። አሁን ደግሞ ያደረጉት ምንድነው 2025 ላይ ይሄኛውን 2020 እንትን አድርገው አሳድሰውት 2025 አድርገው ያመጡት ማለት ነው። ይሄ ነገር ቀረ ማለት ነው። including to aliens whose naturalization applications were already pending as of the date of the implementation. After the change in administration, USCIS gradually reverted to 2008 naturalization civics test ይላል ማለት ነው። እንግዲህ በአድሚኒስትሬሽን ቼንጅ USCIS ከእንደገና ሪቨርት አረገው ወደ 2008 ናቹራላይዜሽን ሲቪክስ ቴስት ማለት ነው። ከ2020 ላይ ያመጡትን ቀየሩት ወደ ድሮ ማለት ነው፣ ወደ 2008 ማለት ነው። እሱ በዛ ጊዜ የነበረው 10 ጥያቄ ትጠይቃላችሁ፣ ከዛ ውስጥ 6 ብቻ ነው መመለስ የሚያስፈልገው የነበረው። that was easy one ማለት ነው። ግን እንግዲህ 2020 ላይ ይሄ ያመጡት አሰራር 128 ጥያቄ ከዛ ውስጥ 20 ጥያቄ ትጠይቃላችሁ፣ ከዛ 12 መመለስ አለባችሁ እንዳልኳችሁ ማለት ነው ለማለፍ ማለት ነው። አሁን እንግዲህ የሚጀምረው ኦክቶበር 20 2025 በኋላ እንግዲህ በዚህኛው ጃንዋሪ 20 ላይ 2025 ላይ ፕሬዚዳንት ትራምፕ ኤክስኪዩቲቭ ኦርደር ኢሹ አድርጎ ነው እንግዲህ ይሄኛው እንዲቀየር የተደረገው ማለት ነው። In the implementation of 2025 naturalization civics test, USCIS will resume administering 20 questions using the same bank of 128 questions and answers that is used for 2020 naturalization civics test ይላል ማለት ነው። ያው በ2020 የነበረው naturalization civics test answers ማለት ነው። In implementing the 2025 naturalization civics test, US officers will only be required to ask questions until the aliens either passes or fails the test ይላል። በአሁኑ በ2025 አሰራር እንደምንት ከሆነ ኦፊሰሩ were required to ask questions until the alien passes or fails the test። እንግዲህ ኤሊያኑ ለምሳሌ ተፈታኙ ያን ቴስትን የሚፈተነው ሰው 12ቱን ጥያቄ በተከታታይ ከመለሰ ወደ ሌላ ጥያቄ አይሄድም ማለት ነው። ነገር ግን
እዚህ ጋር እንደሚለው ከሆነ similarly ይላል እዚህ ጋር similarly when the alien answers 9 questions incorrectly thus failing the test that means የሚጠይቀው ሰው ተፈታኙ 9 ጥያቄ incorrectly ከመለሰ failing the test ነው ያው ይወርቃል ማለት ነው ቴስቱ ማለት ነው the officer will stop administering the test ይላል ማለት ነው ኦፊሰሩ አድሚኒስትሬት ማድረግ ያቆማል ማለት ነው እንደዛው ደግሞ 12ቱን ጥያቄ ካለፈ ኦፊሰሩ አድሚኒስትሬት ማድረጉ ጥያቄውን ያቆመና ያው ጥያቄው እንዳለፋችሁ እንትን ተባላላችሁ ማለት ነው the advance of the implementation of the 2025 civics test the USCIS will update the naturalism test study materials and resources for educational programs that alien may consult to study for this test ያው እንግዲህ ይሄ implementations USCIS ይሄ study materialsዎችን ፕሮቫይድ ያደርጋል አፕዴት ያደርጋል ማለት ነው እሱን እንግዲህ ከኦክቶበር 2025 በኋላ ለአፕላይ ለምታደርጉ ቤተሰቦች እንግዲህ አዲሱን ይሄ ኤዱኬሽን እዚህ USCIS.gov ላይ ገብታችሁ እነዚህ ስተዲ ማቴሪያሎችንና ቴስቶችን ማግኘት ትችላላችሁ ማለት ነው አፕዴት ያደርጉታል ማለት ነው This study guides material will also include a bank of 128 questions. ይሄ study material guide እንግዲህ 128 possible civics test question የያዘ ነው ማለት ነው from which 20 test question will be randomly selected for each individual test እንግዲህ ለአንድ ተፈታኝ 20 ጥያቄ randomly select ይደረጋል በኮምፒውተር ማለት ነው ከዛ በኋላ ኦፊሰሩ ያን ጥያቄ ጠይቃቸዋል አብዛኞቹ ጥያቄዎች ባይ ዘ ዌይ በጣም ቀላላቸው በጣም ቀላላቸው ጥያቄዎቹ ሰው እነዛን ጥያቄዎች በደንብ ሸምድዳችሁ ይዛችሁ ያው መመለስ ነው ማለት ነው ያለምንም ፍርሃት ማለት ነው USCIS will also temporarily retain on its website the study materials for the 2008 natural civics test to help aliens applying for naturalizations who will be administered the 2008 naturalization civics test based on their application filing date to prepare for civics test ይላል ይሄ በጣም ወሳኝ ነው እንግዲህ USCIS still የ2008 naturalization civics ቴስቱን ኪፕ ያደርጋል ማለት ነው because እስከ ኦክቶበር 20 አፕላይ የሚያደርጉ ሰዎች ስላሉ የሚፈተኑት ያን ጥያቄ ስለሆነ እስከ ኦክቶበር 20 ድረስ 2025 አፕላይ የሚያደርጉ ሰዎች የ2008ቱ የድሮ አሰራር ማለት ነው ከዛ 100 ጥያቄ ያሉ ከዛ ውስጥ 10 ተመርጠው ጥያቄ ትጠይቃላችሁ 6ቱን ጥያቄ ከመለሳላችሁ ታልፋላችሁ ማለት ነው እንግዲህ ይሄ በጣም ወሳኝ ነው እዚህ ጋር ማነብላችሁ alien who have filed already apply ያደረገ ሰው natural application apply ያደረገ ሰው or who file a natural application less than 3 days ከ30 ቀን በታች ማለት እንግዲህ እስከ ኦክቶበር 20 ድረስ አፕላይ የሚያደርግ ሰው still ይሄ ኖቲስ ፐብሊሽ ከተደረገ ቀን ጀምሮ ማለት ነው still will study ማለት የሚወስደው ጥያቄ will take 2008 civics test ይላል ማለት ነው የድሮውን የ2008 ናቹራል civics test ነው የሚወስደው ማለት ነው ይሄ በጣም ወሳኝ ነው ማለት ነው ሰዎች እንግዲህ የድሮውን አድቫንቴጅ መጠቀም ይፈልጉ ከሆነ ትንሽ ጥያቄ መጠየቅ የሚፈልጉ ከሆነ ካላችሁ የድሮን ጥያቄ የምትጠይቁት ማለት ነው አሁኑኑ እንግዲህ ቶሎ ብላችሁ ዶክመንቶቻችሁን ፎርሙን አፕላይ ማድረግ ትችላላችሁ ኦንላይን አፕላይ ማድረግ ትችላላችሁ በዚህ አፕሊኬሽን ደግሞ ለናቹራላይዜሽን አፕሊኬሽን እርዳታ የምትፈልጉ ሰዎች ካላችሁ እኔም በግል ኮንታክት ማድረግ ትችላላችሁ ማለት ነው ኢሜይል ባዮ ላይ ያለ በዩቲዩብ ባዮ ላይ ያለ እዛ ላይ ማግኘት ትችላላችሁ ማለት ነው እንደዚህ ደግሞ ቻት ላይም ከጻፋችሁልኝ ወይ ኮሙኒኬት ላደርጋችሁ እችላለሁ ጥያቄ ካላችሁ ማለት ነው እረዳችኋለሁ በግል እኔን እርዳታ የምትፈልጉ ሰዎች ካላችሁ ኮንታክት ልታደርጉ ትችላላችሁ ማለት ነው ሁለተኛው እዚህ ጋር የሚለው እንግዲህ alien who file naturalization application 3 days or after this notice is published in federal registry will take the 2025 naturalization civics test ይላል እንግዲህ ሁለተኛ ላይ ያስቀምጡት ከዚህ ከ30 ቀን በኋላ or more apply የሚያደርጉ ሰዎች አዲሱን የ2025 civics test ነው የሚወስዱት ማለት ነው ሶስተኛ ላይ ደግሞ ያስቀምጡት እድሜያቸው ከ65 እና ከዛ በላይ ለሆኑት ነው የነሱ have resided in the US and a lawful permanent resident at least 20 years old, USCIS will continue to administer the test of 10 questions from the specially selected bank of the 20 test questions from either 2008 or 2025 ይላል እንግዲህ እድሜያቸው ከ65 እና ከዛ በላይ አመት ለሆኑና at least 20 አመት እዚህ ሀገር ሪሳይድ ላደረጉ ፐርማነንት ሎፉል ፐርማነንት ሬዚደንት ለሆኑ ፋሚሊዎች ከሁለቱም ከ2008 ሞር ከ2025 ስቲል የሚጠይቁት 10 ጥያቄ ነው ማለት ነው አይ ሆፕ እንግዲህ ይሄ ነገር አላራዘመው ብዬ ነበር ነገር ግን እንግዲህ ከተጠቀማችሁ ለሚጠቅም ሰው ብላችሁ ተሰቡ ሰዎች ካለ ሼር አድርጉ ላይክ አድርጉ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ እመልስላችኋለሁ ብዙ ነገር ነው ይሄ ነገር
ነገር ውስጡ ያዘው እንዳልኳችሁ በራሳችሁም ገብታችሁ ማየት ትችላላችሁ። የነገር ፐብሊክሊ አቬለብል የሆነ ኢንፎርሜሽን ነው። ገብታችሁ በዲቴል ማንበብ ትችላላችሁ ማለት ነው። ይጠቅማችኋል ብዬ ስላሰብኩ ነው። ይሄ አሜሪካ ውስጥ ላላችሁ ቤተሰቦች ኦር ሲቲዝን ለመሆን ለምታስቡ ቤተሰቦች ይጠቅማችኋል። ከወደዳችሁ ላይክ አድርጉ፣ ሰብስክራይብ ማድረጋችሁንም እንዳትረሱ። በሌላ ቪዲዮ እስከማገኛችሁ ድረስ እንግዲህ ሰላም ሰምቱልኝ። ባባይ